ኮሎኔል አበራ ዘናው አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ወታደራዊ አማካሪ። ምንድነው ሁለት እዝ ነው የነበር። ሁለቱ እዝ አሁን ወደ አንድ ነው የመጣ። ወደ አንድ ስለመጣ አመራሩንም ተዋጊውንም ሪፎርም መስራት ነበረብን። በዚህ መሰረት ሁለት ሪፎርም ነው ያዘጋጀን። በፊት የነበረው የአመራር ስብጥር ዝም ብሎ የነበረበት ሁኔታ ነው የነበር። አሁን ግን በአቅም በችሎታ ማን ቦታ ላይ ይደረግ የሚለው ጉባኤው ባጸደቀው መሰረት አደረጃጀቶችን አከናውነናል። በዚህ አደረጃጀት መሰረት ተዋጊውንም ያደራጀንበት ሁኔታ ነው። ከጓድ እስከ ኮር ድረስ በስነ ስርዓት አደራጅተናል። ይሄ ሲደራጅ ያደረጃጀት ወይም የሪፎርም ጥቅሙ ምንድነው ሲባል አንደኛ ሰራዊቱ በአንድ አካባቢ ቦታ ሁሉ ተመርጦለት ማለት ነው በአንድ አካባቢ እንዲጠረነፍ ለትዕዛዝ አመች እንዲሆን እንዲንቀሳቀስ ለማድረግ ነው። ሁለተኛ ደረጃ ካሁን በኋላ ወታደራዊ ትዕዛዝ የሚሰጥ በአንድ ነው፣ ቼን ኦፍ ኮማንድ ተደርጎ ነው የሚደረገው። በሁለተኛ ደረጃ ሎጂስቲክሳዊ አቅርቦት በአንድ ነው የሚደረግ። የፖለቲካ ውይይቶች፣ የፖለቲካ መወያያ መጽሐፍ ጽሁፎች ሲመጡ በአንድ በእዝ ተዋርዶ ሰራዊቱ የሚወያይበት ሁኔታ ለማመቻቸት ይሄን አድርገናል። በሌላ መልኩ የስልጠና አደረጃጀት አዘጋጅተናል። ሰራዊቱ እየተዋጋም እየሰለጠንም አቅማችን እያጠናከርን ኃይላችን ሲጠናከር ማንኛውንም ነገር ማድረግ የምንችልበት ሁኔታ ላይ ያለ። ስለዚህ በዚህ አደረጃጀት ሰራዊት ተዋጊውም አመራሩን ደስተኛ ነው። ስለዚህ በዚህ ጨርሳለሁ።